ሰላም ውድና የተከበራችሁ የኔ ቤተሰቦች ደህና ናችሁ ወይ? አላችሁ ነው ያለው። እግዚአብሔር ይመስገን። ፈንዲሻ ፋሚሊ ባይዘዌ ተናፍቃችኋል። በደንብ በጣም ተናፍቃችኋል ማለት ነው። እና ፈንዲሻችንም ሰሞኑን ጠፍታ ነበረ። ከዛ እኔም ጠፋሁኝ እና እሷ ስትመጣ ደግሞ የሆነ ውዝግብግብ ባለ ነገር ነበር የመጡትና ከዛ በቃ ምን ላውራ ምን ልበላቸው ብዬ ዝም አልኩኝ። ትላንትና ግን በቃ በከባድ ነገር ነው የመጣችው። በከባድ ሁኔታ ነው የመጣችው ባይዘዌ ማለት ነው። ትላንትና ባወራችሁ ነገር በፈተናው በደንብ ብስማማበትም ፈተናው በደንብ ቢያስደስተኝም ፈተናው በደንብ ቢመቸኝም ግን ያወራችሁ ሳይሆን ይሄ ምንድነው ያለችው እስቲ ሁለቱም ለኔ ያላቸው ስሜት ምን አይነት ነው? ለኔ ያላቸውን ስሜት ማወቅ ፈልጋለሁ ያለችበት እንትን አልተመቸኝም። ምክንያቱም ፍቅርዬ የኔ ቆንጆ አንቺን ማለት ነው የማይወድሽ የለም። በዚህ ምድር ላይ ነው የማይወድሽ ሰው አለ ብዬ አላስብም። እንኳን እነሱ የቅርብሽ የአጠገብሽ ያሉ ሰዎች ይቅርና የሩቁ ሰው ራሱ ላንቺ ቃላት የላቸውም። ላንቺ ቃል ያጥራቸዋል በቃ። ስለዚህ አንቺ መወደድ ማትቺ ሴት አይደለሽም። መወደድ ማትቺ ሰው አይደለሽም። ምን አስበሽ እንደዛ እንዳወራሽ ራሱ አላውቅም። እንግዲህ ሁለቱም እንዳየሻቸው ነው። በቃ ቡሪካ እኔ ጌታ ማን ነው እንደኔ ቡሪካ ያሳዘናችሁ ማለት ነው። ቡሪካ እንዴት እንዳሳዘነኝ እኔ ለምን አትሉም? የለበሰው ሸበጥ ነው። ልብሱ እንኳን በስርዓት ለብሶ አይደለም ከቤት የወጣው። ፉፉዬ እንኳን በቃ ችክ ብሎ ነው እንትን ብሎ ለባብሶ የወጣው ማለት ነው። እና ቡሪካ ግን በጣም ያሳዝነኝ እኔ በጌታ ወይ። ከዛ በዛ ላይ ደግሞ እንትኑ ሸበጡ ወርቃበት ተመልሶት እዛ ጋር በቃ እምባዬ ነው የመጣው እኔ ማለት ነው። እና አሁን እንግዲህ መልስሽ ምን እንደሚሆን ነው እኔ ግራ የገባኝ። አሁን የምትመልሺው መልስ ምን እንደሚሆን ነው ግራ የገባኝ። ሁለቱም ማስታረቅሽ ጥሩ ነው ግን ሁለቱም እንዳየሻቸው ነው ላንቺ ያላቸው ቦታ ላንቺ ያላቸው ነገር በጣም ከባድ ነው ማለት ነው። እና ይሄንን እንዴት እንደምትወጪ እንግዲህ አንቺ ነሽ የምታውቂው። ሁለተኛ ነገር ደግሞ ልላችሁ ፈልገው ነገር ምንም ቢሆን ፉፉዬ የብዙ ጊዜ ጓደኛሽ ነው። ከጓደኛሽም አልፎ ደግሞ ፍቅረኛዬ የተባባላችሁ ናችሁ ማለት ነው። ያው እኔም ማልቀበለው እንትን ደስ የማይለኝ የማይስማማኝ ነገር ምን መሰላችሁ ቤተሰቦች፣ አትቀየሙኝ እኔን ማለት ነው። የምር ውለታንና ፍቅርን አንድ ላይ የሚያጣብቁ ሰዎች አሉ። የፉፉዬ አስተሳሰብ አሁን እንደዛ ነው ሙሉ በሙሉ እኔ እርግጠኛ ነኝ ነው የምነግራችሁ ማለት ነው። ማለት ከአወራሩም ከሁኔታውም ስትመለከቱ ማለት ነው እንደዛ ነው በቃ የፉፉ አመለካከት ማለት ነው። ማለት ከዚህ በፊት ከአብርሃም ወደ አብርሃም እሷ ስትሄድ ያወራውን ቪዲዮ ይዩት ማለት ነው። የምር በቃ እኔ እኮ በቃ ካለሽበት ሙድ ላውጣሽ ብዬ ነው እንጂ ካለሽበት ነገር ላውጣሽ ብዬ ነው እንጂ አፈቅርሻለሁ ብዬ አይደለም እንደዛ ሁሉ ዋጋ የከፈልኩልሽ እንደዚህ ይኸውላችሁ አንድን ነገር በጎ ነገር ለሰው ስታረጉ በምላሹ የሆነ ነገር ጠብቃችሁ አታድርጉ። በጌታ የምር በቃ በምላሹ የሆነ ነገር ከዛ ሰው አትጠብቁ። ማድረግ ስላለባችሁ ብቻ ለዛ ሰው ያ ሰው እርዳታ ስለሚያስፈልገው ብቻ እርዱት። በምላሹ ግን ከሱ የሆነ ነገር አትጠብቁ። ፉፉ አሁን የሚመስለው ማለት ነው ትላንትና እንደዛ ያደረገው ትላንትና እንትን ያለው ከሷ የሆነ ነገር ፈልጎ ዛሬ ደግሞ እሷ ሳትፈልግ የሆነ ነገር እንድትሆንለት የሆነ ነገር እንትን እንድትልለት የሚፈልግ አይነት እንትን ነው የሚመስለው። እና ፍቅርዬን ተመልከቷት። በቃ ከፍቅርዬ ብዙ ነገር ልትማሩ ትችላላችሁ። ራሷን አደጋ ላይ ትጥልና ሰውን ከአደጋ ታወጣለች ማለት ነው። ራሷን የሆነ እሳት ውስጥ ትከትና ሰውን ግን ከእሳት ታወጣለች ማለት ነው። የምር እኔ ከሷ በጣም ብዙ ነው የተማርኩም ነው ከዚህ በፊትም ካሁን በኋላም እንግዲህ ሚዲያ ላይ እስካለች ድረስ እማራለሁ ብዬ አስባለሁ። እና በቃ እንደዛ ነው የሷ አመለካከት እንደዛ ነው። በቃ ራሷ ቻሌንጅ ዋጋ ትከፍልና ሰውን ግን እንትን ትላለች ማለት ነው። ተረት እስኪተረትላት የደረሰች ልጅ እኮ ናት። ጌታን ያን ሁሉ ዋጋ ከፍላ ትላንትና ያን ሁሉ ዋጋ ከፍላ እነሱ ዛሬ አለማቸውን እየቀጩ በቃ እንትን እያሉ ዛሬ እሷ ግን ያለችበትን ሁኔታ ተመልከቱ። ግን መልሰው ምን አደረጉ? ተረቱላት።
በቃ እሱማ ብልጥ ነው ከሚስቱ ታረቀ። ምንዬ ይሄ ያረጀ ተረት ማለት ነው። ይሄ የሆነ ያረጀ ተረት እሱን ተረት ማለት ነው። ባይዘው አያትን ብትጠይቁት ነግራቸዋለሁ። አልላችሁም እኔ ዝም ብዬ እና በቃ ተረት እስኪ ተረት ራት ድረስ የደረሰች ልጅ ናት ፍቅርዬ ማለት ነውና በቃ በዛ ነገር ደግሞ እሷን ብላለች አልጸጸትም ብላለች። እኛንም አይጸጸተንም። ምክንያቱም በቃ አይተናል፣ የከፈለችውን ዋጋ አይተናል። የምሬን ነውና የኔ ቆንጆ የኔ ፍቅርዬ። በተረፈ እንግዲህ በሚቀጥለው ምን እንደሚፈጠር እናያለን። የኔ ቤተሰቦች ፈንዲሻ ፋሚሊ ሰብስክራይብ አድርጉን። እኔን የስደት እህታችሁን አበረታቱኝ። ደግሞ እኔንም አሳድጉኝ እንጂ እንዲህ ምን ሆናችሁ? እኔንም እኮ እህታችሁ ነኝ በቃ። ስለዚህ ሰብስክራይብ አድርጉኝ፣ ላይክም አድርጉልኝ፣ ቪዲዮውን ላይክ አድርጉልኝ እና አበረታቱኝ። ውድድ ነው ማደርጋችሁ። ደግሞ የፈንዲሻ ፋሚሊ እኔ እኮ ይሄ አበዛዛችሁ እኮ ነው እየገረመኛል። ምን አስባችሁ ነው እንደዚህ የምትበዙት? ዋው ፈንዲሻ ፋሚሊ በጣም ነው የምኮራባችሁ። ባይዘው እኔ በጣም ነው የምኮራባችሁ የኔ ውዶች፣ የኔ ብራንድ የሆኑ ቤተሰብ ነው ያላት ፍቅርዬ ባይዘው ማለት ነው። በቃ ይሁን ዳይመንድ የሆኑ ቤተሰቦች ነው ያላትና በቃ ሁሉም ደግሞ አሁን እሷን እየተረዷት ነው ያሉት። በቃ እሷ የምታደርገውን ነገር ለሁሉም ሰው እየገባ ነው ያለው። እኛ በፊትም ብለን ነበር እኮ ከመጀመሪያውም ብለን ነበር፣ እሷም ስትል ነበር፣ እኛም ብለን ነበር። በቃ እና በቃ ፍቅርዬ ራሷን አደጋ ላይ ትታ ለሰው በጎ ነገር ጥሩ ነገር የምታደርግ ልጅ ናት። የትላንትናው እንትን ግን በጣም ነው በቃ እኔ በጣም ብዙ ነገር ተምራችሁባታል ብዬ አስባለሁ። በዚህ ላይ ደግሞ ግን እንትን ዶክተሯን የገመተው ሰው ማን ነው? እንደኔ የገመተው ሰው ማን ነው? ብዙዎቻችሁ ገምታችኋል። ባይዘው አይቻለሁ ከጠዋት ጀምሮ ተከታታይ ነበርና ብዙዎቻችሁ ገምታችኋታል ዶክተሯንና ወይኔ የኔ ዶክተር አሁን ፉፉ ምንም ቡሪካ እንኳን ላያውቃት ይችላል። ቡሪካ ላያውቃት ይችላል። ግን ፉፉ አሁን አያውቃትም እና ነው ዶክተርዬ ብሎ የሚንሰፈሰፈው ግን አንዳንዴ ስናስመስልም ልክ ብኖረን ይሻላል። የምሬን ነውና ይሄ ማስመሰላችንም ልክ ብኖረው ደስ ይላል። ግን ዶክተሯ ተመችታኛለች። ባይዘው ትልል እኮ ይችላል። እፉዬ እኮ ከእንትንም ጠፍታለች እኮ ከዩቲዩብም ጠፍታለች እና ግን እኮ ስራ እዛ እንትን ሆስፒታል ስራ ገብታ ሊሆን እኮ ይችላል። ተምራ ጨርሳለች። አንደኛ ከዚህ በፊት እንደ ኢንተርቪው ላይ ሰምቻታለሁ አይደል? ትምህርቷን ጨርሳለች ይመስለኛል። አዎ። ስለዚህ ተቀጥራ ልትሰራም ትችላለች፣ አናቅም። ግን እሷ መሆኗ እኔ የፉፉ እንደዛ መሆን እሷን እያወቃት ነው የገረመኝ እንጂ እሷ ተቀጥራም ልትሰራ ትችላለች፣ አናቅም እሱን። ምክንያቱም ይሄን ያልኩበት ምክንያት ምንድነው? ከእንትን ጠፍታለች፣ ይሄ ከዩቲዩብ ጠፍታለች። በቻናሏም እየመጣች አይደለም፣ ከጓደኞቿ ጋር ከበፊቱ ጓደኞቿ ጋር እየተገናኘች አይደለም፣ እዛ እንትን ላይም እየታየች አይደለም። ምንድነው እና ኤፋ ጋር እንትን እያለች አይደለም፣ ከነሱ ጋርም እየታየች አይደለም። እና እውነት እንትን ብላ ሊሆን ይችላል፣ ሆስፒታል እንትን ስራ ጀምራ ሊሆን ይችላል። ግን ደግሞ የፉፉ እንደዛ ማስመሰል ነው የገረመኝ። ድምጿን አሁን ምንም ያህል ብነዘግጥ አሁን ድምጿን አይለይም፣ የፉዬን ድምጽ አይለይም። እና ነው ኧረ በእናታችሁ አንዳንዴ ደግሞ እያወቅን አታጃጅሉ። እና እንደዛ ነው። እኔ ግን ቡሪካ ትላንትና በጣም ነው ያሳዘነኝ። የምሬን ነው የምላችሁ፣ በጣም ነው ያሳዘነኝ። በቃ መኪና እኮ ገጭቶት ነበር ሁላ ማለት ነው ሲሮጥ። እና ፍቅርዬ ግን ትላንትና በጣም እንትን ትልቅ ሪስክ ነው የወሰደችው። የምሬን ነው ትልቅ እርምጃ። ግን ባለፈው እንደዛ ሳቃጥላት ለሁለት እኔ ለሶስት ለሶስት ጥሩ ያደረገችው ሰራችላችሁ። የምር ግን ደግሞ እኔ እንጃ። ለማንኛውም ቻው ደህና ዋሉን። ዛሬ ይመጣሉ ብለን እናስባለን። እንግዲህ ዛሬ ምን ይዘው እንደሚመጡ እናያለን። እና ውድድ ነው ማድረጋችሁ የኔ ቤተሰቦች።